አሁን ያለው ጊዜ የናንተ እንዲሆን ጸልያለሁ። ሰለሞን ምን ብሏል? ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ሰው በህይወት ውስጥ ሁለት ሲዝኖች አሉት ማለት ነው። የማልቀስም ሲዝን አለው፣ የመሳቅም ጊዜ አለው። አሁን ግን በህይወታችሁ ላይ የሚመጣው ጊዜ የሳቅ ብቻ እንዲሆን በኢየሱስ ስም ኃይል ጸልያለሁ። አሁን ወደ ህይወታችሁ የሚመጣው ጊዜ የደስታ ብቻ እንዲሆን በኢየሱስ ስም ኃይል ጸልያለሁ። አሁን የሚመጣው ጊዜ የናንተ ብቻ እንዲሆን፣ የባለጠግነት እንዲሆን፣ የፍሬያማነት እንዲሆን፣ ተነስታችሁ የምታገለግሉበት እንዲሆን፣ ተነስታችሁ የእግዚአብሔርን ሥራ የምትሰሩበት እንዲሆን፣ ተነስታችሁ ምድርን የምትወርሱበት ጊዜ እንዲሆን፣ ተነስታችሁ እጅግ በጣም የምትተረፈረፉበት፣ የምትበለጽጉበት፣ በብዙ ድልና ምርኮ የምትከበቡበት፣ ልጅ የምትወልዱበት፣ የምታገቡበት፣ በህይወት ውስጥ ባሉ የሁሉም የህይወት ክንውኖች ስኬታማ የምትሆኑበት ጊዜ እንዲሆን ጸልያለሁ። አሁን ከፊታችሁ ያለው ጊዜ፣ ካሁን ጀምሮ ያለው ጊዜ የለቅሶ እንዳይሆን ጸልያለሁ፣ የመከራ እንዳይሆን ጸልያለሁ። አሁን ከፊታችሁ ያለው ጊዜ የብዙ ምርኮ ጊዜ ነው፣ የብዙ ደስታ ጊዜ ነው፣ የብዙ ሳቅ ጊዜ ነው፣ የብዙ መትረፍረፍ ጊዜ ነው። ከዚህ በኋላ በሚመጡ ዘመናቶቻችሁና ጊዜዎቻችሁ ላይ ተናግሬያለሁ። ከዚህ በኋላ የሚመጡ ዘመናቶቻችሁ የምትስቁበት፣ የምትዘሉበት፣ ለእግዚአብሔር አዲስ ዝማሬ የምታቀርቡበት፣ ብዙ ምስክርነቶችን የምትናገሩበት ጊዜ በኢየሱስ ስም ኃይል ሆነላችሁ። ይህን ጸሎት ጋር በመስማማት አሜን በማለት በመጻፍ አብራችሁ እምነታችሁን በዚህ አሜን በማለት ግለጹ። እግዚአብሔር ዘመናችሁን ይባርክ። ሻሎም።